ወረብ ስናጠና ወይም መዝሙር ስናጠና ፍትሃት ቤት ስለሆነ አስክሬን ራሱ ያመጡ ቁጭ ያደርጋሉ ማለት ነው። እኛ በዛ ሰዓት በርግገን ወደ ተደናግጠንም ሮጠን እንወጣለን ማለት ነው። ታሪካዊና ታሪካዊ ቤተክርስቲያናችን ከተመሰረተች እነሆ በዚህኛው ዓመት 202 ዓመት ሆኗታል። የተወሰነ ሄደናል። ሰቤዝመንት ጨርሰን ግሬድ ቢም አላሰርንም። ግሬድ ቢም ደረጃ ደርሰን ነው ያቃተንና በመታየት መልኩ በጅማሮ የቆመበት ሁኔታ አለ እና ልጆቻችን ይህንን ለመስራት እየደከሙ ነውና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? እንኳን ለኅዳር ጽዮን በዓል በሰላም አደረሳችሁ። እንግዲህ እቺ ጥንታዊና ታሪካዊ ቤተክርስቲያናችን ከተመሰረተች እነሆ በዚህኛው ዓመት 202 ዓመት ሆኗታል። ሰንበት ትምህርት ቤታችን ደግሞ ከተመሰረተ 38ኛ ዓመቱ ነው በዚህኛው ዓመት የሚሆነው ማለት ነውና ይቺ ጥንታዊና ታሪካዊ ቤተክርስቲያን ከ38 ዓመት በፊት የነበራት ያለ ሰንበት ትምህርት ቤት ተንቀሳቀስ ነበረ። የተለያዩ ማህበራት ከዛ በፊት የነበሩ ከአዲስ አበባም ከተለያየ ቦታ እየመጡ ማህበር በመመስረትና የጥምቀት አገልግሎት የበዓል ክብረ በዓሎችን በማጀብ የተለያየ ጽዋ ማህበራትን በመመስረት እየመጡ ያገለግሉ ነበረ። ከዛም በኋላ በ1980 ዓመተ ምህረት ሰንበት ትምህርት ቤታችን ተመስርቷል። እነሆ 38ኛ ዓመቱ ነውና ጥንታዊና ታሪካዊ ቤተክርስቲያን እንደመሆኗ መጠን ሰንበት ትምህርት ቤታችን ሁለገብ የሆነ ዘመናዊ አዳራሽ የለውም። እስካሁን የሚገለገለው እዛችሁ ቤተክርስቲያናችን አጠገብ መጠነኛ የሆነች አዳራሽ አለች። እስከዛሬ ለ38 ዓመት የሚገለገልበት ሰንበት ትምህርት ቤቱ የሚገለገልበት አዳራሽ አለ። እሱ አዳራሽ ግን የቤተክርስቲያኗ የድሮ መቃብር ቤት የነበረ አዳራሽ ነው እና እየተገለገልንበት ባለ ሰዓት ራሱ አንዳንድ ጊዜ ወረብ ስናጠና ወይም መዝሙር ስናጠና ፍትሃት ቤት ስለሆነ አስክሬን ራሱ ያመጡ ቁጭ ያደርጋሉ ማለት ነው። እኛ በዛ ሰዓት በርግገን ወደ ተደናግጠንም ሮጠን እንወጣለን ማለት ነውና እሱም ደግሞ ካልሆነ ወይ በማህበራት ይያዝና በጽዋ ወይ ደግሞ በሌሎች ማህበራት ይያዝና በሚጠጡበት ሰዓት እኛ ሾላ ስር ወይም ደግሞ ጥላ ስር ሌላ ቦታ ፈልገን በድንጋይ ተቀምጠን ነው የምናገለግለው። ይህንን ደግሞ ታሳቢ በማድረግ በወቅቱ በ2006 2007 ዓመተ ምህረት ላይ ይህንን ታሳቢ ያደረገ በአካባቢው የተለያዩ ሰዎችም መተው ሰፍረው ነበርና እሱን ታሳቢ ያደረገ ሁለገብ አዳራሽ መስራት ይገባናል የሚል እንቅስቃሴዎችን ጀምረን የተወሰኑ እንቅስቃሴዎች አድርገን ይህንን 10 በ20 የሆነ አዳራሽ ጀምረን ነበረ። ሰንበት ትምህርት ቤታችን በአካባቢው ደግሞ የሰዎች በተለያየ ቤት እየሰፉ እየሰፋ በሄደ ቁጥር የሰንበት ትምህርት ቤት የአባላት ብዛትም በከፍተኛ ሁኔታ እየጨመረ በመጣበት ሁኔታ ይህንን የመሰለ መሰረቱ ጀምረን ነበር። የተወሰነ ሄደናል። ሰቤዝመንት ጨርሰን ግሬድ ቢም አላሰርንም። ግሬድ ቢም ደረጃ ደርሰን ነው ያቃተንና ያለው ወቅታዊ ሁኔታዎች ደግሞ የምናያቸው ነገሮች ሰፍረው የነበሩ ሰዎች ደግሞ አካባቢውን ለቀው በሚሄዱበት እንቅስቃሴ ላይ በነበርንበት ሰዓት ስለነበረ አካባቢውን ለቀው ሲሄዱ ደግሞ ይሄው ህንጻው እንደዚህ ተቋርጦ ቆሟል ማለት ነው። የሰንበት ትምህርት ቤትም አባላት መቀዛቀዝ መቀነስ የፋይናንሻልም አቅም ደረጃ ማነስ ደረጃ ላይ ደረስን እና ህንጻችን ያው መሰረቱ ፉቲንግና ይሄንን የግንብ ድንጋይ ግሬድ ቢሙን እንኳን ለማሰር የምንችልበት አቅም አተን ቁጭ ብለናል ማለት ነው። አሁን ያለው ወደፊት ይሄንን ለመስራት ምን ነገሮች ያስፈልጋል ብንል ብረት ያስፈልገናል፣ ሲሚንቶ ያስፈልገናል፣ ብሎኬት ያስፈልገናል። እንዲሁም ባለሙያም ራሱን የቻለ እዚህ ቢኖር እነዚህ መሰረታዊ ነገሮች ከተሟሉልን ይህንን ህንጻ አንድ ወለል እንኳን ሞልተን አገልግሎት እንዲሰጥ ለማድረግ እንግዲህ እየተንቀሳቀስን እንገኛለንና ብትረዱን የሚረዳና ሀሳብ ካለ በሀሳብም ይህንን እኔም አስተዋጽኦ አድርጋለሁ የሚልም ካለ ደግሞ የሚረዳን ሰው ቢኖር እቺን ህንጻ ከፍ አድርገን የትውልድ የሚሸጋገርበትን የሰንበት ትምህርት ቤታችንን አዳራሽ እባካችሁ አግዙንና እንስራ ነው የምንለው። አመሰግናለሁ። ያቅማችሁን የቻላችሁትን እንድትረዱንና ቢያንስ ፈርስት ፍሎርን የመጀመሪያውን ወለል እንኳን ጨርሰን ከዛ በኋላ ደግሞ ቀስ እያልን እያገለገልንበት የምንሰራው ቢሆን
ያ ግን ካልሆነ ያው ይሄም የተሰራው እየፈራረሰና አገልግሎት እንደማይሰጥ እየሆነ ስለሆነ ይሄንን ችግር ተረድታችሁ በእመቤታችን በቅድስት ድንግል ማርያም ስር የእርዳታ እጃችሁን እንድትዘረጉልን በእግዚአብሔር ስም እንጠይቃለን። በምታዩት መልኩ በጅማሮ የቆመበት ሁኔታ አለ። የገለጹላችሁ እንዳለ ሆኖ አሁን ለግንባታውን ለ5 ወር ያህል እቅድ ይዘናል። በ5 ወር ውስጥ የሚያስፈልጉን ነገሮች ዝርዝር ነገሮች አሉ። እነሱን ነግራችሁና ያው ከስር ባለው አካውንት እና ስልክ ቁጥር እየደወላችሁ ትነግሩናላችሁ። በዚህ መሰረት የሚያስፈልጉን ነገሮች የቤዝመንት ስራውን አጠናቀን ከላይ የምድር ወለሉ ላይ ለመጠቀም የሚረዱን 300 ቤርጋ ብረት ፌሮ ያስፈልገናል። 2 ሲኖ አሸዋ ያስፈልገናል። 2 ሲኖ ጠጠር እንዲሁም ወደ 6000 ብሎኬት መጠነኛ የሆነ አገልግሎት ሰንበት ትምህርት ቤቱ እንዲጀምር የሚረዱት ነው። ያው ህንጻው G+1 ነው። ከነዛ ውስጥ ግን አሁን የጠቀስኳቸው ነገሮች ቢዘጋጁ ግብአቶች ቢቀርቡልን በጥቂት ጊዜ ውስጥ ሰንበት ትምህርት ቤቱ ወደዚህኛው አዳራሽ መጥቶ አገልግሎት በተለያዩ በህፃናት፣ በወጣቶች፣ በአዋቂዎች እንዲሁም በጎልማሶች፣ የአረጋውያን እንደዚህ ሁሉ መጥተው እዚህም የሚገለገሉበትን አዳራሽ ሰርተን ለማጠናቀቅ ይረዳናል። ስለዚህ የጽዮን ልጆች የእመቤታችን ልጆች ከስር በተቀመጠው አካውንትና ስልክ ቁጥር እየደወላችሁ ገቢ እንድታረጉልን እንድትረዱን በእመቤታችንና በእግዚአብሔር ስም እንጠይቃለን። እና ልጆቻችን ይህንን ለመስራት እየደከሙ ነውና ያለውን ነገር እየረዳቻቸው ሁሉም ሰው እንዲሳተፍበት ነው እንምለው። ልጆቻችን እየደከሙ ነውና የአካባቢው ሰው ለቆ በመሄዱና ህዝቡም ከዚህ ያለው የነበረው ሰው ብዙ ሰው ነበረና ብዙ መርዳት ብዙ መስራት የሚችል ሰው ነበር ያለው። ግን ባለው ነገር ከዚህ ርቆ በመሄዱ በጣም ለቤተ ክርስቲያኗም ለሰንበት ትምህርት ቤቱም ድክመት ሆኗልና እስኪ ያላችሁ እርዱን በእመቤታችን በድንግል ማርያም ስም ጠይቃለሁ። የጀመርነው ከፍጻሜ እንድንደርስ በእመቤታችን በቅድስት ድንግል ማርያም ስም እርዱን።